አጋጥሟችሁ ያውቃል? ከሰው ጋር ተነጋግራችሁ ወይም ተወያይታችሁ ከተለያያችሁ በኋላ ስታስቡት ለምን ነበር ለመግባባት አድካሚ ነበረው? ለምን ነበር መግባባት በጣም የሚከብደው? ወይም ደግሞ ከአንድ ሰው ጋር አንድ አይነት ወሬ ሰምታችሁ ነገር ግን እነሱ በሌላና ቶታሊ እናንተ ከተረዳችሁት የተለየ ነገር ተረድተው ስትመለከቱ ገርሟችሁ ያውቃል? እኔም በጣም ይገርመኝ ነበር። አንዳንዴ አካባቢ ላይ ያሉት ሰዎች በጣም የንግግር ክህሎት እንደሚያንሳቸው ነበር የሚሰማኝ። ትንሽ ተቀምጬ ሳስበው ደግሞ ምናልባት እኔ ጋ ይሆናል ችግሩ ያለው እል ነበር። ከዛም አንድ ቀን አንድ ጓደኛዬ ችግሬን ተረድቶ ይህም መጽሐፍ ይሰጠኛል፣ ሰራውንድድ ባይ ኢዲየትስ። ከዛም ልሞክረው ብዬ አነበብኩት። ቡም! በአንዴ የሰዎች አስተሳሰብና ንግግር ትርጉም ይሰጠኝ ጀመር። እነሱ ተለውጠው ግን አልነበረም። ይልቁኑ እኔ እነሱን ተረድቼና መገንዘብ ጀምሬ ነው። በመጽሐፉ ቶማስ ሰዎችን ከንግግርና ከተግባር አንጻር በአራት ቀለም ይከፍላቸዋል። ቀይ፣ ቢጫ፣ አረንጓዴና ሰማያዊ። ቀዮች ተፈጥሯዊ መሪዎችና ኃላፊነት መውሰድ የሚወዱ ናቸው። ቀልጣፋ ውሳኔዎችን ይወስናሉ፣ ውጤት ላይ ብቻ ያተኩራሉ እና ሁሌም ማሸነፍ ይፈልጋሉ። በጣም ማሸነፍ ከመፈለጋቸው የተነሳ ከሕፃን ልጅ ጋር ራሱ ጨዋታ ቢጮቱ አምርረው ሊወዳደሩ ይችላሉ። ሲበዛ ቀናተኛ ናቸው። በየሄዱበትን ቦታ አዛዥ መሆን ይፈልጋሉ። ቢጫዎች ደግሞ በጣም የሚያነሳሳ ኃይል አላቸው። ከሰው ጋር መነጋገር ይወዳሉ። በየሄዱበት ቦታ ከማንኛውም ሰው ጋር መግባባት ይችላሉ። ደስተኛ፣ ወዳጃዊና ሰውን የሚያስደስት ኤነርጂ አላቸው። በዛ ላይ ደግሞ አዳዲስ ሀሳቦችን መፍጠር ላይ የሚደርስባቸው የለም። አረንጓዴዎች የተረጋጉ ናቸው። ዝምተኛና አስተማማኝ የሆኑ ሰዎች ናቸው። ለውጥን አይወዱም። መከራከር ይጠላሉ። ሰርፕራይዝ እና ያልተጠበቀ ነገርንም እንደዛው። ስራ ከሰሩም የማይቀያየርና የተለመደ ነገርን በየቀኑ መስራትን ይመርጣሉ። ሰማያዊዎች መመራመር ይወዳሉ። በጣም ተጠንቅቀው የሚያስቡና ሁሉ ነገር ፐርፌክት እንዲሆን የሚፈልጉ ናቸው። ሰዎች የሚስቷቸውን ጥቃቅን ነገሮች ራሱ ያስተውላሉ። ምክንያቱም ስህተት የሚባል ነገር መስራት አይፈልጉም። በአጭሩ የስልክ አፕሊኬሽን ለመጀመሪያ ጊዜ ስትከፍቱት የሚያመጣውን ተርም ኤንድ ኮንዲሽን አንብበው የሚጨርሱ ሰዎች ናቸው። ቀለሞቹም በይበልጥ እንድትረዷቸው አንድ ምሳሌ ልስጣችሁ። እናንተና ጓደኞቻችሁ አንድ ፓርቲ ማዘጋጀት አሰባችሁ። ቀይ ጓደኛችሁ ከሁሉም ቀድሞ ፓርቲ የማቀዱን ስራ ይወስዱታል። ፓርቲው የሚውልበትን ቀን፣ የሚጀምርበትን ሰዓትና የት እንደሚካሄድ ይወስናሉ። ከዛም ስራውን ለሌሎች ያከፋፍላሉ። ቢጫው ጓደኛችሁ ፓርቲው ላይ የምታደርጉትን ደስ የሚሉ ነገሮች እየሳለ የሚደሰት ነው። ፓርቲው ላይ ልታደርጉት የምትችሏቸውን አክቲቪቲዎች ለእናንተ ለማጋራት በጣም ተቸኩሏል። ፓርቲው ላይ መጠጥ፣ ዲጄ፣ ምን አይነት ጨዋታዎች፣ ማን መምጣት እንዳለበት ወዘተ። ብቻ ፓርቲው ላይ ሁሉም ሰው የሚደሰትበትን ነገር ነው የሚፈልጉት። ያወሩት ነገር ራሱ የማይሆን ቢሆንም ጉጉታቸውና ኤነርጂያቸው ግን የማይለካ ነው። ፓርቲውን የማዘጋጀት ስራ ላይ አረንጓዴዎች ረጋ ያሉትና ሰው ሳያያቸው መስራት የሚወዱት ናቸው። ሁሉም ነገር ያለ ችግር እንዲጠናቀቅ ይፈልጋሉ። መጨረሻ ሰዓት ላይ የሚቀየር ነገር እስከሌለ ድረስ ደስተኞች ናቸው። ፓርቲውም ከተጀመረ በኋላ እንግዶችን በእርጋታና በፈገግታ ነው የሚቀበሉት። ብቻ ሁሉም ሰው ተደስቶና ተመችቶት እንዲዝናና ነው የሚፈልጉት። ሰማያዊዎች ደግሞ አሉ። ፓርቲው የመዘጋጀቱ በጣም ተጨንቀዋል። በውስጣቸው ብዙ ሊመልሱት የሚፈልጓቸው ጥያቄዎች አሉ። ምን ያህል ሰው ነው የሚመጣው? ምን ያህል ምግብና መጠጥ እናዘጋጅ? ያልተጠራ ሰው ቢመጣ ምንድን ነው የምናደርገው? እና ወዘተ የመሳሰሉትን ጥያቄዎች እየጠየቁ ራሳቸውን በማስጨነቅ ለእያንዳንዱ ነገር ዝግጅት ያደርጋሉ። እስካሁን ያልኩት ከገባችሁ የእናንተ ቀለም ምን አይነት እንደሆነ አውቃችሁታል? ወይም አካባቢዎቹ ላይ ያለን የቅርብ ሰው ቀለም መለየት ችላችኋል? የጓደኛችሁን፣ የወንድም ወይም እህታችሁንና የሌላ የምትቀርቡትን ሰው ቀለም ትለዩታላችሁ? ጥሩ። ራሳችሁን እንደ ሁለት ቀለምና ከዛ በላይ ድብልቅ ሆናችሁ ካገኛችሁት ትክክላችሁ። ምክንያቱም ዓለም ላይ ካለው ህዝብ 5% ብቻ የሚሆኑት ናቸው አንድ ቀለም ያላቸው። 80% የሚሆኑት ባለ ሁለት ቀለም ናቸው። የተቀሩ 15 ደግሞ ባለ 3። መለየትና መላመድ። ሁሉንም ቀለም ከመቅረባችን በፊት ማወቅ ያለብን ነገር ስንቀርባቸው እንደ ራሳቸው ሆነን መሆን አለበት። ቀይ ከሆነ እንደ ቀይ፣ ሰማያዊ ከሆነ እንደ ሰማያዊ። ቀይ ባህሪን ከቀዮች ጋር ለመላመድ እየቀየርክ ከሆነ ቀጥታ ወደ ነጥቡ መግባትና ጊዜ ማጥፋትን ማቆም መልመድ አለብክ። ነገሮችን ቶሎ ማጠናቀቅና ወሬን ማሳጠር ይወዳሉ። ወሬን ከምታንዛዙባቸው ማወቅ ያለባቸውን ነገር ብቻ አሳጠራችሁ ንገሯቸው፣ ካልሆነ አያዳምጧችሁ። ቀዮች በጣም ታታሪና ትጉ ሰራተኞች ናቸው። እንዲወዷችሁ ከፈለጋችሁ ታትራችሁ መስራት እንደምትችሉና ለስራቸው እንደምትጨነቁ አሳጇቸው። ቀዮች እንደራሳቸው ትጉ የሆኑ ሰዎችን ያከብራሉ። ቀዮች ፈጣን ናቸው። ነገሮችን በጊዜና በቶሎ ማጠናቀቅን ይወዳሉ። እናም ከቀዮች ጋር መግባባት ከፈለጋችሁ ቀልጣፋ ሁኑ። በፍጥነት ተራመዱ፣ በፍጥነት አስቡ፣ ነገሮችን በፍጥነት ጨርሱ። ቀዮች ቁጡና ቶሎ ተናዳጅ ናቸው እና በንዴት ብዙ ነገሮችን ሊናገሯችሁ ይችላሉ። ነገር ግን እናንተም እንደነሱ በመሆን ነገሩን ወዲያውኑ ልታፋጥጧቸው ይገባል። ካልሆነ የበለጠ እየናቋችሁ ስለሚመጡ። ቢጫ ከቢጫ ጋር ለመላመድ ሞቅ ያለና የሚያዝናና ኢንቫይሮንመንት መፍጠር ነው። ቢጫዎች ከሰው ጋር መዋልና ማውራት ያስደስታቸዋል። ባያሳኩትም እንኳን አዲስ ሀሳብ ማመንጨት ከቻሉ ለእነሱ በቂ ነው። አዲስ ነገርን መሞከርና ከሰዎች ቀድሞ ነገሮችን ማወቅ ያስደስታቸዋል። ቢጫዎችን ስትቀርቡ ክፍት መሆንና ተግባቢ መሆን አሪፍ ነው። ከሰው ጋር መቀራረብ ስለሚወዱ ሰው የበዛበት ቦታ ላይ አሪፍ ፐርፎርም ያደርጋሉ። ለቀልዳቸው ሳቁላቸው፣ ብዙ ሙገሳ ስጧቸው። ይህም እናንተን ከሰው አስበልጠው እንዲያዩአችሁ ያደርጋቸዋል። ቢጫዎች የሀሳብ ሰዎች ናቸው። ብዙ የተለያዩ ሀሳቦችን ያመጣሉ።
ነገር ግን አንዱንም አያረጉትም። ለዛም አንድ ነገር ላይ እንዲያተኩሩ የሚረዳቸውን ፕላን ብታወጡላቸው ለእነሱ በጣም ትልቅ ነገር ነው። ስራም ሲሰሩ ምክር መስጠት ካስፈለገ የቃላት ምርጫችሁን ተጠንቀቁ፣ ምክንያቱም ቶሎ የሚከፋቸው ሰዎች ስለሆኑ። አረንጓዴዎች ከምንም ነገር በላይ ሰላምን፣ እርጋታንና ስፔሻሊ የሚገመትን ነገር ቫልዩ ያደርጋሉ። ከሌሎች አንጻር ጭንቀታምና ሪስክ የሚጠሉ ናቸው። ዝምታና ሰላምን ያደንቃሉ። አረንጓዴን ስትቀርቡ ማወቅ ያለባችሁ ነገር ስለ ሴኪዩሪቲና ሪስክ ከማንም በላይ ስለሚያስቡ ለጭንቀታቸው ርኅራኄና ስጋትን አሳዩአቸው። ፍርሃታቸውን እንዲጋፈጡ እርዷቸው። በፍርሃታቸውም ጊዜ ወደፊት እንዲሄዱ አበረታቷቸው። ይህም በምታደርጉበት ጊዜ ግን ከኮምፎርት ዞናቸው ብዙ ለማስወጣት አትሞክሩ። አረንጓዴዎችን ጥርት ያለና የተብራራ ፕላን ስጧቸው፣ ምክንያቱም ለሚያውቁትና ምን እንደሚፈጠር ያረጋገጡት ነገር ላይ ይረጋጋሉ። የሚለወጥ ነገር ካለ በሚገባቸውና ቀላል በሆነ መንገድ አስረዷቸው። እንዳልኳችሁ ጭንቀታም ስለሆኑ ብዙ ጥያቄዎችን ሊጠይቋችሁ ይችላሉ። እናንተም በእርጋታ ልትመልሱላቸው ይገባል። ትችትም ካላችሁ በክብርና በተረጋጋ መንፈስ ንገሯቸው። ከቢጫዎች በላይ ሴንሲቲቭ ስለሆኑ እንደ ስድብና ዘለፋ ሊያዩት ይችላሉ። ሰው ፊት ምንም አይነት ትችት ይጎዳቸዋል። የተነጠሉ ስለሚመስላቸው በየጊዜው እንደምትወዷቸው ልትነግሯቸው ይገባል። ሰማያዊዎች ጥቃቅን ነገር በማስተዋላቸውና ለጥራት ባላቸው ትኩረት ነው የሚታወቁት። ከስሜት ይልቅ በእውነታና በሎጂክ ነው የሚመሩት። ከሰማያዊ ጋር ስትሰሩ ዲቴል ላይ ትኩረት አድርጉ። መልሳችሁ ጥያቄያቸውን በጥልቅ ሊመልስ የሚችልና የተብራራ መረጃ መያዝ መቻል አለበት። አለማወቅ ለእነሱ ኃጢአት አይደለም። የሆነ ነገርን ካላወቃችሁ አላውቅም ብላችሁ እመኑ። ምክንያት ስትፈጥሩና የተሳሳተ መረጃ ስትናገሩ አይወዱም። ከምንም ነገር በላይ እውነታንና ትክክለኛነትን ያስበልጣሉ። ከሰማያዊዎች ጋር ስትሰሩ ጥቃቅን ወሬዎችን ወይም ስሞል ቶክ ከማድረግ ታቀቡ። ስራን ለመስራትና ውጤት ለማየት እንጂ ሶሻላይዝ ለማድረግ አይደለም የሚመጡት። አዳዲስ ሀሳብ ስታመጡ እውነት የሆኑና ሊደረስባቸው የሚችሉ ይሆኑ። በጣም ተጠራጣሪና ሎጂካል ስለሆኑ ለስሜት ደስ የሚሉ ነገር ግን ውሃ የማያነሱ ሀሳቦችን ይጠላሉ። ሰማያዊዎችን ቀርፋፋና በጣም እንከን አውጪ ስለመሆናቸው አትተቿቸው። ይልቁኑ ለጥቃቅን ነገር ያላቸውን ትኩረትና ስለሚያሳኩት ትልቅ ውጤት አሞካሿቸው። ነገሮችን በጊዜ እንዲጨርሱ ከፈለጋችሁ በየቀኑ ከማስታወስና ከመጭቅጭቅ ይልቅ ለስራው ዴድላይን በማስቀመጥ ተጠያቂ አድርጓቸው። እያንዳንዱን ቀለም ምን ያስጨንቃቸዋል? ቀዮችን ጭንቀት የሚሰጣቸው ነገር በራስ መተማመናቸው ነው። ኃይላቸውንና ስልጣናቸውን ውሰዱባቸው፣ ከዛም ራሳቸውን ሲያጡ ታያላችሁ። መቆጣጠርና ሁሌ ውሳኔ መስጠት ካልቻሉ ልክ ሱፐርማን ክሪፕቶናይት ሲነካው እንደሚሆነው ይዳከማሉ። እንዳልኳችሁ ቀዮች በፍጥነት መስራት፣ ውጤት ቶሎ ማግኘትና ማሸነፍ ይወዳሉ። ስለዚህ እነሱን መጥፎ እንዲሰማቸው ከፈለጋችሁ ነገሮችን በቀዝቃዛ በተረጋጋና በተንቀራፈፈ መንገድ አድርጉ። ከዛም ሲንጨረጨሩና ሲናደዱ ትመለከታላችሁ። ሌላኛው ቀዮችን የምታስጨንቁበት መንገድ በየቀኑ የሚሰራና ተደጋጋሚ የሆነ ስራን ስጧቸው። ይህም ከምነግራችሁ በላይ ድብርትን ይለቅባቸዋል። እነሱም ያውቁታል። ለዛም ነው በሚመሩ ጊዜ እንደዚህ አይነቱን ስራ ለአረንጓዴዎች የሚሰጡት። ቢጫዎችን ጭንቀት የሚሰጣቸው አንደኛው ነገር ችላ መባል ነው። አስታውሱ፣ ቢጫዎች ከሰው ጋር መሆን ይወዳሉ። ኃይላቸውንም የሚያገኙት ከዚሁ ነው። ለዛም ነው ችላ መባልና ትኩረት ለነሱ አለመስጠት የሚያስጨንቃቸው። በቡድን ወሬ ውስጥ እንዳልተስተዋሉ ከተሰማቸው አንኮምፎርተብል ይሆናሉ። ሌላ እነሱን የምናስጨንቅበት መንገድ ደግሞ ከሰዎች ነጥሎ ብቻቸውን ማድረግ ነው። ከሰው ጋር ካላወሩ ችግር ውስጥ ያሉን የሚመስላቸው። ትልቁንና የሚያስደስተው አይዲያቸውን የሚሰማላቸው ሰው ይፈልጋሉ። ካልሆነ ድብርት ይገላቸዋል። ሌላኛው የሚያስጨንቃቸው ነገር በሰዎች ፊት መዋረድና መተቸት ነው። ቢጫዎች ሰዎች ስለሚያስቡት ነገር በጣም ይጨነቃሉ። በሁሉም መወደድና መደነቅ ይፈልጋሉ። እናም ስህተት ሰርተው በሰው ፊት ስትተቿቸው በጣም ይሰማቸዋል። እናም ወዲያው ይዘጋሉ። አረንጓዴዎችን የሚያስጨንቃቸው ለውጥና ጸብ ነው። አረንጓዴዎች ምን እንደሚፈጠር ቀድሞ ማወቅ ይፈልጋሉ። እናም የለመዱት ነገር ሰላምን ይሰጣቸዋል። ለዛም ነው ሰርተውት የማያውቁትን ስራ ስትሰጧቸው የሚጨነቁት። ሰርፕራይዝ አይወዱም። መደበኛና ሁሌ የሚያደርጉትን ስራ ይወዳሉ። በየጊዜው እቅዳቸውን የምትቀይሩባቸው ከሆነ በጣም ያሳስባቸዋል። ሌላኛው የሚጠሉት ነገር ጸብና ትችት ነው። ማስተካከል ያለባቸው ነገር ካለና ከአዲስ እንዲሰሩት ስትነግሯቸው ይሰማቸዋል። እንደ ሰው የወደቁ ይመስላቸዋል። የመጨረሻው አረንጓዴዎችን የሚያስጨንቃቸው ነገር ትኩረት ነው። ትኩረት መሳብና መታየት ከሚወዱት ቢጫዎች በተቃርኖ ይጠሉታል። ቅድም ባነሳውላችሁ ፓርቲ ላይ አረንጓዴዎችን ጠርዝ ላይ፣ ጓዳ ወይም ሌላ ሰው ያልበዛበት ክፍል ውስጥ ነው የምታገኟቸው። ሰው ያለበትና የተሰበሰበበት ቦታ ላይ ብታስቀምጧቸው ጭንቀት ስለሚሰማቸው ጥለው መውጣት ነው የሚያስቡት። ሰማያዊዎች ፍጹማዊ እንደመሆናቸው ብዛት ያሰቡትና ተጠንቅቀው ያቀዱት ነገር ሲበላሽ ትልቅ ጭንቀት ይሰማቸዋል። ሰማያዊዎች ያለ ሎጂክና ጥሩ ምክንያት የሚደረግ ትችት እንደ ግል ጸብ ነው የሚያዩት። ነገር ግን ትንሽም እውነት ካለው ነገሩን ያስቡበታል። ለዛም እነሱን ማስጨነቅ ከፈለጋችሁ ያልታሰበና ያልተዘጋጀ ለውጥም በእቅዳቸው ላይ አድርጉ። ይህም በጣም እንዲጨነቁና ቀኑ ሙሉ በአግባቡ እንዳያስቡ ያደርጋቸዋል። ሌላኛው ትልቁ አስጨናቂ ነገር በግዴለሽነት የሚሰራ ስህተት ነው። ምክንያቱም የራሳቸውን እንከን የለሽ እቅድ ለማውጣት ያንዱላ ሰዓት ለፍተው ሌላ ሰው እንደዚህ አይነት ቀላል ስህተት ሲሰራ ያበሳጫቸዋል። ለዛም የምታደርጉትን ነገር በጥንቃቄና በታሰበ መንገድ ይሁን። አራቱ የቶማስ የቀለም መዋቅር ወይም የዲስክ መዋቅር ተብለው የሚታወቁት አሁን የተመለከትናቸውን ይመስላሉ። ይህም በጥልቅ ባይባልም በበቂ የሰዎችን ባህሪ እንድንረዳ ያደርገናል። አልጨረስኩም። አያችሁ፣
ቶማስ በሌላ መጽሐፉ ያስቀመጠው የቀለም አይነት አለ። ቀይ፣ ቢጫ፣ አረንጓዴ ወይም ሰማያዊ አይደለም። ሲጀምር እዚህኛው የቀለም መደብ ውስጥ አይካተትም። ምክንያቱም ቀለም የሚባል ነገር የለውም። እንደ ሌሎቹ ቀለሞች በስሜት ተነስተው የሆነ ነገርን አያረጉም። ሲጀምር ስሜት የሚባለውን ነገር አያውቁትም። ባስፈለጋቸው ሰዓት የፈለጉትን ቀለም መሆን ይችላሉ። ከጠቀማቸውና የሚያገኙበት ነገር ካለ የመልአክ ባህሪ መላበስ ይችላሉ። ቶማስ በአንድ ኢንተርቪው ሲገልጻቸው መልካቸው ሰው ቢመስልም ሰው አይደሉም። ቢበዛ የዓለምን 2% ቢሆኑ ነው። ነገር ግን የሚፈጥሩት ችግርና ሁከት ሁሉም ሰው ጋር መድረስ የሚችል ነው። ባጭሩ ጋኔን ናቸው ይለናል። አሳሳቢው ነገር ደግሞ ልንለያቸው አንችልም። እንደ ማንኛውም ሰው የፈለጉትን ቀለም እየሆኑ በመሃላችን ይኖራሉ። ይህንን ስል እንድትፈሩ ወይም እንድትደናገጡ አይደለም፣ ይልቁኑ እንድትጠነቀቁ እንጂ።